በእንግሊዘኛ ቤቱን አጽድቼዋለሁ ብዬ ለመናገር በፈልግ ሳልሳሳት ምንድነው ማለት የምችለው? ቤቱን አጽድቼዋለሁ ለማለት በፈልግ ወይም ደግሞ የቤት ስራዬን ጨርሻለሁ ለማለት በፈልግስ? ሶስተኛ ደግሞ የምጨምርላችሁ አዲስ ስልክ ገዝቻለሁ ለማለት በፈልግ በእንግሊዘኛ እንዴት እናገራለሁ? እነዚህ ሶስት አረፍተ ነገሮች የሚያመሳስላቸው ሶስቱም ድርጊቶች ኦሬዲ ቀደም ተብለው ተከናውነዋል። ቤቱ ተጸድቷል፣ የቤት ስራዬን ጨርሻለሁ። ሶስተኛው ደግሞ ምንድነው? አዲስ ስልክ ተገዝቷል። መቼ? በኃላፊ ጊዜ። ነገር ግን ኤግዛክትሊ መቼ የሚለውን ማወቅ አይቻልም። ትላንት፣ ጧት ኤግዛክትሊ ታይሙን ማወቅ አንችልም። የምናውቀው ምንድነው? በኃላፊ ጊዜ የሆነ ነገር መከናወኑ ነው። ይሄ ምን ይባላል በእንግሊዘኛ? ፕሬዘንት ፐርፌክት ቴንስ ይባላል። ላስት ታይም ስለ ፕሬዘንት ፐርፌክት ቴንስ በደንብ ተምረናል። ዛሬ ጥያቄዎችን እንሰራለን። ስለዚህ ቤቱን አጽድቼዋለሁ ስል ምንድነው የምለው? I have አይደለ? I have cleaned the house። ምን እያልኩኝ ነው? ቤቱን አጽድቼዋለሁ። ይችኛውን ላስመርባት have cleaned የምትለዋል። ወይም ደግሞ የቤት ስራዬን ጨርሻለሁ ስልስ አሁንም I have finished አይደለ? I have finished my homework። I have finished my homework። አሁንም have finished። ስለዚህ ሐሳባቸው ቅድም ይመሳሰላል አላልኳችሁ? ስለሚመሳሰል በእንግሊዘኛም ስትናገሩ የሆነ ግራማቲካል ስትራክቸሩ መመሳሰል አለበት። አዲስ ስልክ ገዝቻለሁስ አሁንም I have ብዬ ምን ማለት አለብኝ? I have bought a new phone። ሶስቱም ምን ይባላሉ? ፕሬዘንት ፐርፌክት ቴንስ ይባላሉ። ስለዚህ I have ማለት አለብኝ። ቀጥሎ የመጡት እነዚህስ ምንድን ናቸው? cleaned፣ finished፣ bought። cleaned የምትለው የመጣችሁ ከምንድን ነው? clean ከሚለው ቃል ነው። finished የሚለው የመጣውስ finish ከሚለው ቃል ነው። bought የሚለውስ የመጣው ከምንድን ነው? buy አይደለ? እነዚህ ምንድናቸው? they are V1። እነዚህ ደግሞ ምንድናቸው? they are V3። ስለዚህ have ካላችሁ በኋላ V3 ማምጣት ግዴታ ነው። ስለዚህ ጠቅለል ስናደርገው ፕሬዘንት ፐርፌክት ቴንስ ሳብጀክት ይኖረዋል፣ have ይኖረዋል፣ ወይም ደግሞ has ይኖረዋል። ሁሌ have ይመጣል ማለት አይደለም። እዚህ ጋር I ስለሆነ he has፣ she has፣ it has ነው የምንለው። ከዛ ግን ማትቀራው ማነች? verb 3። ዛሬ የምንሰራቸው ጥያቄዎች በጣም ቀላልና ቴንሶችን ስንማር በደንብ ቴንሶቹን መረዳታችንን ቼክ የምናደርገው የአማርኛ አረፍተ ነገሮችን ወደ እንግሊዘኛ በመቀየር ነው። ስለዚህ በርከት ያሉ የአማርኛ አረፍተ ነገሮችን አመጣና አብረን ወደ እንግሊዘኛ በምን በፕሬዘንት ፐርፌክት ቴንስ እንቀይራለን። ስለ ቴንስ ተምረናል ይላል። 2 እራት በልተናል። 3 ከዩኒቨርሲቲ ተመርቀናል። ሶስቱም እንደዚህ አይተናቸው ፕሬዘንት ፐርፌክት ቴንስ መሆናቸውን ማወቅ እንችላለን። ለምን? ሶስቱም ድርጊቶቹ ተከናውነዋል በኃላፊ ጊዜ። ግን መቼ አናቅም። ስለ ቴንስ ተምረናል። መቼ እንደተማርን አልተጠቀሰም። ራት በልተናል፣ ኦሬዲ በልተናል። ነገር ግን ስንት ሰዓት ላይ ነው የበላነው? አልተጠቀሰም። ከዩኒቨርሲቲ መመረቃችን እንጂ መቼ እንደተመረቅን አልተጠቀሰም። ስለዚህ ፕሬዘንት ፐርፌክት ቴንስን አታክብዱት። አሁን የምንለው ጊዜ እዚህ ጋር ቢኖር ከአሁን ወደ ኋላ ስትሄዱ ምንድነው ይሄ ጊዜ? ኃላፊ ነው አይደለ? ስለዚህ ፕሬዘንት ፐርፌክት ቴንስ ከአሁን በፊት የሆነ ቦታ ላይ ተጠናቋል፣ ተደርጓል። በቃ ግን መቼ we don't know about that። ስለ ቴንስ ተምረናል ስንል አሁን ሶስቱም ፕሬዘንት ፐርፌክት ቴንስ ነው ካልን ይሄ እንዳይረሳ። ሳብጀክት have ወይም has አይደለ የተባባለው V3። ሳብጀክት ማን ነው? ስለ ቴንስ የተማርነው እነማንን? we ነን አይደለ? እኛ we have። then verb V3 we have ተምረናል። we have learned። ለምንድነው learned ያልኩት? because we need to have the third form of the verb። ስለዚህ
learned we have learned ስለ ምንድነው የተማረው ስለ ቴንስ ስለ የምትለው በእንግሊዘኛ ምንድነች about አይደለ ስለዚህ about tense የመናገር አልችልም ስለዚህ በሚገባ present perfect tense ተጠቅሜ ይሄን ሐሳብ በእንግሊዘኛ ተናግሬያለሁ እራት በልተናል አሁንም ማንን we ነን we have ነው የምንለው አይደለ we have ቅድም ተምረናል we have learned አሁን ግን ስለመብላት ነው እያወራን ያለነው ስለዚህ we have eaten ለምንድነው eat ብቻ ያልኩት ምክንያቱም eat v1 ነች we need the third form of the verb so we bring eaten የምትለውን ያመጣነው we have eaten dinner የበላነው እራት አይደለ በጣም ቀላል ነው አይደለ ከዩኒቨርሲቲ ተመርቀናል እዚህ ጋር ደግሞ አሁንም we ነን እኛ እያልን እያወራን ያለነው we have ስለዚህ have እንደማትቀር እያያችሁ ነው have ወይም has ከሁለት አንዱ አይቀርም እዚህ ጋር ደግሞ ምንድነው ያደረግነው ቅድም ተማርን በላን አሁን ምንድነው ተመርቀናል መመረቅ ምንድነው graduate v3 ነው የምንፈልገው graduated አይደለ we have graduated ከዩኒቨርሲቲ ከምንድነው በእንግሊዘኛ from university እንደዚህ አድርገን ቀለል አድርገን ሐሳባችንን በእንግሊዘኛ መናገር እንችላለን so እነዚህን በእንግሊዘኛ ተናገሩ ብትባሉ ይሄን ትምህርት ሳትማሩ መናገር እኮ ትችላላችሁ ነገር ግን ስህተቶች ይኖራሉ ስትናገሩ መስተካከል ያለባቸው ነገሮች ይኖራሉ have ልትረሱ ትችላላችሁ ወይም ደግሞ በሃቭ ቦታ has ልከቱ ትችላላችሁ v3 መምጣት ኖሮ እናንተ v3 ላጠቀሙ ትችላላችሁ ስለዚህ ይሄን መማራችሁ የሚጠቅማችሁ ምንድነው እንግሊዘኛችሁ እንዲቃና ትክክል እንዲሆን ያግዛችኋል ማለት ነው እንቀጥል ይዤ መጥቻለሁ ስለዚህ እነዚህን ሶስት አረፍተ ነገሮች አንብባችሁ ቪዲዮውን ፖዝ አድርጋችሁ እንድትሞክሩ ትፈልጋለሁ ሳትሳሳቱ በእንግሊዘኛ መግለጽ መቻል አለባችሁ የመጀመሪያው አራተኛ ላይ አንበሳውን አይተውታል እነሱ ማለት ነው አይደለ አማርኛ ቋንቋ ከእንግሊዘኛ የሚለየው ምንድነው የድርጊቱን ባለቤት ፊት ለፊት ሳይጠቅስ ማሳወቅ ይችላል አይቻለሁ ከሆነ እኔ አይተውታል ከሆነ እነሱ በውስጥ ምን ውስጥ ይሄ ማሰሪያ አንቀጽ ምንለው ወይ ቨርባችን ውስጥ ይከተለናል 5 መላኩ ብሌንን ወዷታል የአማርኛ ብዙ ጊዜ ሆናል ከጻፍን ብሌንን ሳይሆን ብሎንን ያልኩት አይደለ ብሌንን ወዷታል ስለዚህ ይሄም present perfect tense ነው በእንግሊዘኛ እንዴት እንለዋለን 6 ጓደኛዬ ፈተናውን አልፏል ለራሳችሁ ወረቀት ላይ ጽፋችሁ ፕራክቲስ አድርጉት so ከአራተኛው ጀምሮ ነው መስራት ጀምራለሁ ማለት ነው ስለዚህ ሁሌ እንደተለመደው ሳብጀክት መቅደም አለበት እንግሊዘኛ ላይ መሳሳት የሌለብን ሳብጀክት ማስቀደም አለብን ስለዚህ they እነሱ አይደለ they have አትቀርም አይደለ they have ቀላሉ በጣም they have እዚህ ጋር ምንድነው ያደረጉት እነዚህ ሰዎች ያደረጉት ድርጊት ምንድነው ማየት ነው ስለዚህ they have see verb ነች ስለዚህ see saw seen የትኛው መጠቀም አለብኝ የመጨረሻው they have seen ማለት አይተዋል ማለት ነው I have seen አይቻለሁ ማለት ነው አይደለ they have seen ማንን the lion they have seen the lion በጣም ቀላሉ መላኩ ብሌንን ወዷታል ማን ነው የዚህ ሴንቴንስ ሳብጀክት የወደደው ማን ነው መላኩ ነው አይደለ ስለዚህ you will start the sentence with the name መላኩ አሁን have አትሉም has because መላኩ is a he ነው አይደለ መላኩ has አሁን መላኩ ምንድነው ያደረገው ማየት አይደለም እንደቀድሞ አሁን love መውደድ አይደለ love v2 ማን ነው loved ሬጉላር ነው ይሄ loved ስለዚህ ይሄኛውን መጠቀም ይችላል መላኩ has loved ማንን ላይን በጣም ሲበዛ ቀላሉ ጓደኛዬ ፈተናውን አልፏል እዚህ ጋር ደግሞ ሳብጀክት ማን ነው my friend አሁን my friend ካልኩኝ እንደመላኩ it could be he or she ስለዚህ has ነው የምጠቀመው my friend has እዚህ ጋር ጓደኛዬ ምንድነው ያደረገው ማለፍ ምንድነው በእንግሊዘኛ ማለፍ pause አይደለም then paused just you will add ed at the end of the verb paused ስለዚህ my friend has paused his
ኤግዛም ፈተናውን ምን አድርጓል? አልፏል። እንግሊዘኛ በጣም ቀላል ነው የምንለው በተደጋጋሚ ይሄው እንደምታዩት ቀላል ስለሆነ ምንም የሚከብድ ነገር የለውም። አሁንም ተጨማሪ ሰርተን ማየት እንችላለን። ለስሜቱ ዋሽቷታል። እንዴት ብለን ነው ይሄንን በእንግሊዘኛ የምንናገረው? አሁንም ሳብጀክታችን ማን ነው? መላኩ ብለን have ወይም has መላኩ ያደረገው ድርጊት ምንድነው? እዚህ ውስጥ መዋሸት። ብዙ ጊዜ አማርኛ ላይ ድርጊት መጨረሻ ላይ ነው የሚቀመጠው። ዋሽቷታል፣ ከጧት ጀምሮ ዝናብ አልዘነበም፣ መጨረሻ ላይ ቨርብ ይቀመጣል። እሺ ድርጊት። ስለዚህ መዋሸት ምንድነው በእንግሊዘኛ? ላይ አይደለም? የዚህን V3 ነው የምንፈልገው። መላኩ has lied ዋሽቷል። ለማ to blame ለብሌን ዋሽቷታል አይደለም? ለ ስትሉ to እንትራን ተጠቀማላችሁ። መላኩ has lied to blame ለብሌን ዋሽቷታል። ስለምንድን ነው ዋሻት? ስለ ስሜቱ። ስለዚህ ስለ በእንግሊዘኛ about እነዚህ ምን ይባላሉ? preposition በጣም አስፈላጊ ናቸው። about his feelings ስለ ስሜቱ ዋሽቷታል። እሺ መጀመሪያ ላይ ሲታይ ከባድ የሚመስል ሴንቴንስ ግን ትክክለኛ የግራማቲካል ስትራክቸሩን ከተከተላችሁ ግን በዚህ መልኩ መስራት ይቻላል። 8 ከጧት ጀምሮ ዝናብ ዘንቧል አላለም፣ አልዘነበም። that means not ምትል ኔጋቲቭ ቃል ታስፈልገናለች። ዝናብ ስለሆነ it ነው የምትሉት፣ ሰው አይደለም፣ ከሰው ውጪ የሆነ ነገር ነው። it has አትሉም፣ has not ወይም hasn't። ለምንድን ነው እንደዚህ ያደረገው? አልዘነበም እያለ ነው እንጂ ዘንቧል አላለም። it hasn't rained rain አትሉም፣ verb 3 it hasn't rained ከጠዋት ጀምሮ ከሆነ ነገር ጀምሮ ስትሉ since ነው የምትሉት። እሺ since morning ከጠዋት ጀምሮ ዝናብ አልዘነበም። እሺ በጣም ቀላል ነው። የመጨረሻውም በጣም ሲበዛ ቀላለች። it could be a homework for you so ወደ ላይብረሪ ሄጃለሁ በጣም ቀላል ነው። እንደው ሌላውን ነበር ለእናንተ homework መስጠት የነበረብኝ። እቺ በጣም ቀላል ነች። ኮሜንት ሴክሽን ላይ ይሄንን ወደ እንግሊዘኛ ቀይራችሁ በተማርነው መሰረት ታስቀምጡልኛላችሁ ማለት ነው። ሶ ፕሬዘንት ፐርፌክት ቴንስን ጥያቄዎቻችን ሰርተን ጨርሰናል። በመሆኑም የቴንስ ትምህርታችን ወዴት ነው የሚያመራው? ከፕሬዘንት ስር ያለው የመጨረሻው ማለትም ከዚህ ቀጥሎ ያለው ፕሬዘንት ፐርፌክት ኮንቲኒዩስ የሚባላልን አይደለም? እሱን ኔክስት ታይም እንማራለን ማለት ነው። ጥያቄ ካላችሁ ቴሌግራም ላይ እኔን ሪች አውት ማድረግ ትችላላችሁ። ኔክስት ታይም እስክንገናኝ መልካም ጊዜ። ቻው።